የእመቤታችን የቅድስት ድንግል ማርያም ስደት። ታሪኩ የሚጀምረው በይሁዳ ምድር በቤተልሔም ነው። ክፉ ንጉሥ ሄሮድስ የክርስቶስን መወለድ በሰማ ጊዜ በቅናት መንፈስ ተሞልቶ ሕፃኑን ለመግደል አዘዘ። በዚያን ሌሊት የእግዚአብሔር መልአክ ቅዱስ ገብርኤል ለዮሴፍ በሕልም ተገልጦ ተነስ፣ ሕፃኑን እናቱን ይዘህ ወደ ግብፅ ሽሻለሁ። እመቤታችን ቅድስት ድንግል ማርያም ገና አራስ ነበረች። በዚያ ቅዝቃዜ እና ጨለማ ሕፃኑን አቅፋ በአንዲት አህያ ላይ ተጭና በሌሊት ስደትን ጀመረች። አብረዋቸው የነበሩት አርጋዊው ዮሴፍ፣ ሰሎሜ እና ዮሴፍ ልጅ ዮሳ ነበሩ። ጉዞ እጅግ አስቸጋሪ ነበር። በረሃው በቀን ፀሐዩ ያቃጥላል፣ በሌሊት ደግሞ ቅዝቃዜው አጥንት ይሰብራልስ። የሚበላ እንጀራ እና የሚጠጣ ውሃ አልነበራቸውም። በዚህ መከራ መካከል የዮሴፍ ልጅ ዮሳ በጥቅስት ማጣት መማረር ጀመረ። ዮሳ እንዲህ ይል ነበሮ፣ ይህ ሕፃን ማን ነው? እኛስ ስለ እርሱ ስል ለምን በበረሃ እንሰቃያለን? ለምንስ ቤታችን ጥለን እንሰደዳለን? እያለ እመቤታችንን በእንግግሩ ያሳዝናት ነበር። እመቤታችን ግን ምንም ሳትመልስ በልቧ እያዘነች በጥቅስት ትጓዝ ነበር። በኋላ ግን ሕፃኑ ኢየሱስ መሬቱን ሲቧጭር ምንጭ ፈለቀ። ዮሳም ይህን ተአምር አይቶ ደነገጠ፣ በእንግግሩም ተጸጸተ። በመንገዳቸው ላይ ብዙ ተአምራት ተደረጉ። ጨካኝ ዘራፊዎች ሊዘርፏቸው ሲመጡ የእመቤታችንን ግርማ አይተው ይሸሹ ነበር። ፀሐይ ሲበረታቸው ዛፎች ለእመቤታችን ጥላ ለመሆን ዝቅ ይሉ ነበር። ቅዱስ ቤተሰቡ በግብፅ በረሃዎች ካለፉ በዳል መንፈስ ቅዱስ እየመራቸው ወደ ቅድስት ሀገር ኢትዮጵያ ገቡ። የአስራት ሀገር ሆና ተሰጠቻት። እንደ ጣና ቂርቆስ፣ ግሸን ማርያም እና ደብረ ሊባኖስ ያሉ ቦታዎችን በመርገጥ ባረከቻቸው። በተለይም በጣና ቂርቆስ ደሴት ላይ ለ3 ወራት ያህል በሰላም ቆይተዋል። ለ3 ዓመት ከ6 ወር በስደት ይህ የመከራ የማርያም የፍቅር የጽናትና የእናት ታሪክ ነው። እንዋሽንድ